በኋላ በደንብ በርትቼ ነበረ ከቤተሰብ እኔ መጀመሪያ የጀመርኩት ከዛ ከኔ በኋላ እህቴ ተተክታ እህቴ አሁን ጎበዝ ናት በጣም እኔ ግን ወጣሁ ከመስመር እና መመለስ አልቻልኩም ስጀምር ጸሎት ከ2 ቀን ከ3 ቀን አላልፍም ከዛ ችግር አለ እኔ ጋር ስላግለው ሲቪ የሰራው እንዳለ ገጠመኝ እንዳለ እኔ ስለኔ ነው በቃ የሚያወራው እንዳለ ሁሉ ከዛ መራቅ አልቻልኩም ካሁን ከዚህኛው ልጅ በፊት ገብታ የነበረችው ልጅ ያወራችውን ታሪክ እንዳለ በቃ እኔ ጋር አለ እንትን ማለት አልቻልኩም በቃ የሆነ ራሴን ማሸነፍ አልቻልኩም የሆነ ጀምራለሁ ማለትም ያው ትምህርቱ በደንብ ይገባኛል ግን ይሄ እንዴት ነው ነቀዬ መውጣት አልቻልኩም ከዛ ነገር ራሴን ማሸነፍ አልቻልኩም ስለዚህ ምንድነው ታዲያ መፍትሄው ትምህርቱን ማስተላልፈናል እንዴት መጸለይ እንዴት መሰገድ እንዳለበት ጠላታችሁ ዲያብሎስ እንደሆነ ወዳጃችሁ እግዚአብሔር እንደሆነ እናንተም አታጡትም እኛ ባናስተምርም እንደገና መንገዱን መውጫ መግቢያውን አስተምረናል እንግዲህ ይሄን አልቻልኩም ስትል ምንድነው ማድረግ ያለብኝ እስቲ ንገረኝ ማለት ሌላ ማታቀው ነገር ኖሮ የቀረ ነገር ቢኖር ኖሮ ይሄን አርግልህ ነበር አልቻልኩም ለሚለው ነገር መፍትሄው ምን እንደሆነ ታውቃለህ እሺ ለመስማት በጣም ነው የቸኮልከው የምትወዳቸውን ነገሮች በሙሉ መለየት አለብህ ምንድነው የምወደው ምንድነው የምጠላው ኃጢአትን ፈልጌው እያረኩት ነው ማለት ነው እንዴ ብለህ ማሰብ አለብህ አልቻልኩም ካልክ ለምን ብዙ ጊዜ ልንተው የማንፈልጋቸው ነገሮች አብረው እንደባል ሆኖ ስለሚኖሩ ነው አልቻልኩም እንለው እግዚአብሔር እንድንችል አድርጎ ነው የፈጠረን ብያለሁ ደጋግሜ እንድናሸንፈው እጃችን እግራችን አይምሮአችን ሐሳባችን በሙሉ ሲሰራው ጠላትን ማሸነፊያ አድርጎ ነው የሰራው ዝም ብሎ እግዚአብሔር ጋር እንድንበረከክ እንድንሰግድ ለሱ እንድንገዛለት ብቻ ሳይሆን በነፃነት እንድንኖር ያደረገ ጠላትንም እንድናሸንፍም ጭምር ነው ከኔ ጋር አዎ ካንተ ጋር ነኝ ስለዚህ አንተ የምትችል እንደሆን ራስህን ካላሳመንከው የምትፈልጋቸውን ነገሮች በሙሉ መተው ካልቻልክ ማለት ፍላጎቶችህን መግታት ካልቻልክ ከአምሮቶችህ መራቅ ካልቻልክ ሰይጣኑን ፈርተህ ሆኖ ትምህርታችን የምታዳምጠው እንጂ እግዚአብሔርን ፈርተህ አይደለም ማለት ነው ወይም ደግሞ የሆነ የዘላለም ሕይወት የሚባለው ነገር እያሰብክ ሳይሆን አሁን በነፃነት መኖር ስላልቻልክ ለጊዜው ወይ ገንዘብ ወይ ጤንነት ወይ ደግሞ ሰላምህን ስላጣህ ሊሆን ይችላል የምታዳምጠው ትምህርቱን ብዬ ልል እችላለሁ ራሴን አንተ እንደምትለው ታዘበዋለሁ ማለትም ያ ግን የእውነት እግዚአብሔርን ፈልጌው ነው እላለሁ ማለትም ውስጤ ይሳደባል አንዳንድ ጊዜ ከዛ ማለት የሆነ ሰዓት ጸሎት እያደረኩ በነበረበት ሰዓት ላይ አሁን በጣም አሪፍ ነበርኩ ስልክ እንትን በቃ ልቤ ማለት ነው ውስጤ ሰላም ነው በቃ ደስ የሚል ነገር አለው ምናምን ነገር በቃ ብዙ ደስ የሚል ነገሮች አሉ ግን ከዛ ከሆነ በሂደት ነው የወጣሁት በቃ በጣም ቀስ በቀስ በጣም የሆነ አሁን ላይ ተመልሼ ሳስበው በቃ በጣም በደረጃ ነው ቀስ እያልኩ ከጸሎት እየወጣሁ የመጣሁት ከዛ ሙሉ በሙሉ ታውቁ ማለት ነው ከዛ በኋላ ተመልሼ መግባት ግን ከበደኝ ስልክ አሁን ለምሳሌ ጀምራለሁ ዛሬ ጀምራለሁ ሶስተኛ ቀን ብቻ በሆነ ነገር ወይ የሆነ ሰው ጋር ሄዳለሁ ወይ የሆነ ስራ ይመጣል ወይ የሆነ ነገር ሀፕን ተደርጎ በቃ ወይ አምሽቼ እገባለሁ ቤት ጸሎት አላደርግም በሶስተኛው ቀን እወድቃለሁ ማለት በአራተኛው ቀን እወድቃለሁ ከዛ በኋላ ጸሎት ማድረግ በቃ እንትን እላለሁ ሰቀቃለሁ ከዛ ተዋለሁ ማለት ነው ከዛ የሆነ ወራቶች ምናምን ያልፋሉ ደግሞ እና ምን ብዬ እንደገና ተመልሼ እጀምራለሁ እንደዛ ያልፋ አለው ጥያቄን በትክክል መልስልኝ መተው ያቃተህ ኃጢአት አለ ለምሳሌ ዘፋኝ ሆነ ግለወሲብ ነው እኮ ግለወሲብ አንድ እሺ ግለወሲብ ለግለወሲብ የሚያመቻች ቦታ ላይ ነው ያለው ውሎህ ብቻህን የምትሆንበት ለጉዳዩ ቶሎ እህቶቼ ጋር ነው የምኖረው ግን እንዴት ነው እንትኔን ማሸነፍ አልችልም አሁን የሚያመቻች ለዛ ነገር የሚያመቻች ቦታ ነገር ሆኖ ሳይሆን የሆነ ትንሽ ይህ ሀሳብ ጭንቅላቴ ውስጥ ከመጣ ማሸነፍ አልችልም በቃ ይህንን ሀሳብ ልታገለው እችላለሁ ግን ዛሬ ባልሸነፍ ነገ እሸነፋለሁ ወይ ከነገ ወዲያ እሸነፋለሁ እንደዚህ መልካውን በጣም ከመደጋገም የተነሳ በጣም ይሄ የሚገባክ ነገር አለ አይደለ እንዴት እየተሸነፍክ እንደሆነ
ይሄን ነገር እንድታቆመው መቅሰፍት መምጣት አለበት፣ ወይም በሽታ ወይም ደግሞ አጅሬው መለመላህ መቆረጥ አለበት ማለት ነው። ከሌለ አታረገውም ማለት ነው። ለምን ዋጋ ከከፈልክ በኋላ ወይም ደግሞ የሆነ ነገር ከመጣብህ በኋላ ወይም አንድ ነገር እንዲፈጠር ምክንያት ኃጢአቱን ለመተው አንድ ነገር እንዲፈጠር ለምን ምክንያት ትሆናለህ? አይምሮህ በራሱ ፈቃደኛ ሆኖ እኮ ሲተወው ነው ሰማዕትነት ማለት። በነገራችን ላይ ቅዱስ ጊዮርጊስም ሆኑ መሰሎቹ ሰማዕታት ማለት ነው ምስክር የሆኑት ወይም ደግሞ ሰማዕት የሆኑት ወይም ደግሞ አይሆንም ለአንተ ጣዖት አንሰግድም ለጣዖትህም አናጥንም ብለው አንገታቸውን የሰጡት ነፍሳቸውን የሰጡት ማን ስለሚበልጥባቸው ነው? እግዚአብሔር። አንተም ይሄን ታውቃለህ። ስለዚህ ቁርጥ ውሳኔ ወስነው አንገታቸውን ሲሰጡ ያለውን ፍርሃት አስበው። በጣም ከባድ ነው አንገትን መስጠት። ማሽን መንኮራኩር ሲፈጫቸው እላያቸው ላይ እንትን አሲድ ዘይት አፍስሰውባቸው ሰም አቅልጠውባቸው እንደ ችቦ ሲያነዷቸው እንደ ጠዋፍ በየአደባባዩ ሲበሩ የሆነ ተዘቅዝቀው ሲሰየፉ አንገታቸውን ሲሰየፉ ዝም ብለህ በዓይነ ሕሊና ሲሳለው የሆነ ሆረር ፊልም ዝም ብለህ አስበው መቶ በመጥረቢያ ናቱን ሲለው ይሄንን ነገር ለሃይማኖት ብሎ ለነፍስ ብሎ ዋጋ መክፈል የሚባለውንና አንተ ደግሞ እጅህ ላይ ያለውን ፈቃድ አፍህ ላይ ያለውን ፈቃድ ስሜት ውስጥ ያለውን ፈቃድ መቆጣጠር ማለት እኮ አንድ አይነት ነው። ሁለቱ ከባድ ሰማዕት በቃ አንድ አይነት ነው። ይሄ ትውልድ እንዲያውም ትልቁ ሰማዕትነት ማለት ስሜቱን መቆጣጠሩ ነው የሚባለው። ለዚህ ነው አባቶቻችን ስሜታችሁን ስትቆጣጠሩ ከሰማዕታት እኩል ይቆጠርላችኋል። ግዴታ ዲዮቅልጥያኖስ መምጣት የለበትም። ዲያብሎስ በሰው ላይ አድሮ መጥቶ ወይም ደግሞ ሌሎችም ኒሮን ቄሳር ወይም ሌሎችም ጨካኞች እነ ቅድስት አርሴማን የሰየፉ ሌሎችን ነገስታትን ማነው ሰማዕታትን የሰየፉ ግዴታውን መምጣት የለባቸውም። ወይም መንግስት ጅምላ ጨራሽ ቦምብ መልቀቅ የለበትም። አንተን ማሰር ማንገላታት የለበትም። ሰማዕት ለመባል መሆን ያለበት አንተ ጋር ያለውን ስሜት መቆጣጠር መግራት። ልክ አጠገብ ጥብስ እያለ እየሸተተ ጾም ነው ብለህ እንደምትተወው ዛሬ ጾም ነው አልበላም እስከ 9 ልቆይ ብለህ እንደምትለው እጅህ ላይ ያለውንም መለመለህንም አለማሰብ፣ ይህንን ነገር መቆጣጠር ቻል ማድረግ። በአጠቃላይ እዚህ ጋር ያለውን ነገር በሙሉ ስትቆጣጠረው የሰማዕታት በረከት ያድርብሃል ማለት ነው። ካልሆነ ግን በአንተና በፈቃድህ መካከል ወይም በስሜትህና በፈቃድህ መካከል በጣም ከባድ ጦርነት፣ ልክ አሁን መንግስት የሚያደርገው ጦርነት እኮ ነው አንተ ጋር ያለው። እሱን ጦርነት አሸነፍክ ማለት በጣም ትልቁ ድል እኮ ማለት ነው። ሌላ እኮ ጦርነት እኮ አያስፈልግም። እኛ የሆነ ክፍለ ሀገር ስንሄድ ምናምን ከመኪና አስወርደውን በጥይት ወይም በሆነ ነገር እንዲገሉን ከዛ በኋላ ሰማዕት እንድንሆን እሱን አለ መጠበቅ ያለብን። እቤትህ ያለውን ትልቁን ስሜት መቆጣጠር መቻል ነው ሰማዕትነት። እና አንተ ሰማዕቱ ጊዮርጊስን የምትወደው ከሆነ እሱ በአጠቃላይ የሰባ ነገስታትን በእምነቱ ካሸነፈ አንተ ደግሞ አንተ ውስጥ ያሉትን 70 አጋንንት በአንተ ውስጥ ያሉትን ማንበርከክ መቻል አለብህ። እየገረፉ እየቀጡ የክርስቲያን ሆነ መኖር በዚህ ምድር ላይ ውርደት ነው። አጋንንት የሚሸነፉ የሚዋረዱ ሆነው የሚያዙ የሚቀጠቀጡ ሆነው አንተን አናት ላይ ተቀምጠው እጅ ላይ ተቀምጠው ቆይ አገኘሃለሁ። ስትሰግድ ምን ይልሃል? ቆይ ይጨርስ ችግር የለውም። ስትጸልይ ዝም ይልሃል፣ ይጨርስ ይላል። ስትጨርስ ደግሞ በል ቶሎ በል የኔን ግብሬ እንደማምጣ ይልሃል። ልክ እናቶቻችን ወደ ቤተክርስቲያን ቅዳሴ መጥተው እያስቀደሱ ቡና ዕቃ በአይምሯቸው ያቀራርባሉ፣ በአይነ ህሊናቸው ቡና ዕቃ ያቀራርባሉ። ከዛ በኋላ ልክ ከቤተክርስቲያን ሲወጡ ሳር ይገዛሉ፣ ዕጣኑንም ቡናውንም ገዝተው ይገባሉ። አያችሁ፣ ቅዳሴ ላይ እግዚአብሔርን አምልከዋል። ከዛ ቡናውን ደግሞ ይዘው ገብተው ደግሞ አጅሬውን ደግሞ ተረኛውን ያመልካሉ ማለት ነው። ምንም አምልኮ እንኳን ባይኖር ፕሮሰሱ ፈቃዱን ሊፈጽም በውስጥ በኩል ከአንተ ግሎ ሲብ ማቆም እንዳልቻልከው ቡና ማቆም ያልቻሉ እናቶችም አሉ። ሁሉም ሰው እንደየውሎ ለሰይጣን የተንበረከከበት የተሸነፈበት ልማድ አለው። ከኔ ጋር ነው ወንድሜ? ስለዚህ ማሸነፍ ማለት ስሜትን መቆጣጠር ማለት እንደሆነ አሳምነው ለውስጥ። እንደገና ደግሞ ለእግዚአብሔር መንበርከክና እግዚአብሔር መውደድ ማለት ስሜትን መግራት፣ ገነት መንግስተ ሰማያት ለመግባት መወሰን፣ ራስን ለማዳን መነሳት። እግዚአብሔር አንተ ሲኦል ገባ አልገባ አይጎዳም፣ ግን ማንም ሲኦል እንዲገባ አልፈልግም፣ ፍላጎት አይደለም። ግን እምቢ ካላችሁ በነፃ ፈቃዳችሁ ለሰይጣንና ለመልክተኞቹ በተዘጋጀው በእሳት ዲን ጥርስ ማፋጨት ወዳለበት ምንም ብትጮህ ወደማትወጣበት ትገባለህ ሲል እኮ ተረት ተረት እኮ አይደለም፣ ተረት ተረት አይደለም እኮ። አሁን እዚህ የምታየው ስቃይ በራሱ መቼ ነው የሚሳካልኝ ብለህ የምትለው ስቃይ 100 እጥፍ ጊዜ ማለት ነው እኮ ስቃዩ እዛ ያለው እረፍት የሌለው። አስበው፣ ነፍስ እንግዲህ አትሞትም፣ ዘላለማዊት ነች። አሁን ግን በስጋ ሞት አለ። እኔ አሁን ለምሳሌ እንደ ቅዱስ ጊዮርጊስ መሆን እፈልጋለሁ ብል
ለትንሽ ጊዜ ነው ሊጎዳ ልስቃይ የምችለው በጣም ለትንሽ ጊዜ ማለት ነው። ከዛ በነፍሴ ምን ሆናለሁ? የሆነ እረፍት አገኛለሁ። ግን እዚህ ኃጢአት ውስጥ ሆኜ ንስሐ ምናምን ይሄ አጠቃላይ እያጨማለኩት እዚህም ተሰቃይቼ ከዛ ደግሞ ዘላለማዊ የሆነችዋ ነፍስ ደግሞ በሳት ስትቃጠል አብሬ እዛ ውስጥ መሆን ከሆነ መቼ ነው ታዲያ ከዚህ እሳት የምትድነው ማለት ነው? መቼ ነው ከዚህ እሳት የምትድነው? አሁን በሁለት ነገር እንደራደር እናንተ። ኃጢአቱን መስራት የምትችልበት ቦታ ላይ ነው ያለኸው ወይስ አይደለም? ይሄ መጀመሪያ እናውራ። እኔ ምኖረው ከእህቶቼ ጋር፣ ሁለት እህቶቼ ከኔ ጋር ነው የሚኖሩት። ስለመኖር አይደለም የምትውለው ነው ያልኩት እኔ። ኃጢአቱን መስራት የምትችልበት ቦታ ላይ ነው ወይ ያለህ? አይደለም። ውሎህ እንዴት ነው ንገረኝ። ውሎህን ንገረኝ። ውሎዬ ሰው ጋር ነው የምውለው። በሰው ተከበቤ ነው የምውለው። ስፖርት ሰራለው ሰው ጋር። ከዛ የሆነ ጓደኛ አለኝ፣ ከሱ ጋር እንዞራለን፣ ድርጅቶች ጋር ምናምን እንሄዳለን፣ መርካቶ እንገባለን። በቃ እንዲህ ነው የሚባል ውሎ አይደለም። ብቻ በቃ ብክን ያለ ውሎ ነው። ከቤት ከወጣሁኝ አልቀመጥም፣ ትዞር ነው የምውለው በቃ። እሺ ውሎህ እንደዚህ ከሆነ ስፖርት ስትሰራ ምግብ መቼም በደንብ ትበላለህ። አምጣ ይልሃል ሆድህ? ጥርግ ሀገር የምበላው ማለት ነው። እንደ ጎረምሳም እንደ ስፖርተኛም። ኧረ እበላለሁ። ከዛ ትሰግዳለህ ወይ? ዳምፕል እንደምትገፋው ጂም እንደምትሰራው ስግደት ትሰግዳለህ ወይ? አሁን ዳምፕል ስትገፋ ሰውነት እየጠነከረ እየፋፋ ነው። ጥሩ ነው፣ አሪፍ ነው። ግን ደግሞ አምጣ የሚልህ ምግብ ስትበላ ደግሞ የበለጠ በጣም ሆርሞኖች በጣም ይነቃቃሉ። ለዚህ ነገር በጣም ዝግጁ ነው የሚሆነው። ምግብ በቀን መስገድ ነው። አብሬ ከጸሎት ጋር ነው የጀመረው። ሁለት ምላስ ነው እያዩ ያለሁት። ትሰግዳለህ? አትሰግድም? አልሰግድም። ስለዚህ የግል ወሲብንም ሆነ የዝሙት ስሜትን የዝሙት መንፈስን ከሚይዛቸው ነገሮች ውስጥ አንዱ ትልቁ ነገር ስጋን ማድከም ነው። አንተ ስጋህን እያደከምክ ያለኸው በዳምፕልም በስፖርትም በሌላም ስፖርት ግፊትም ሊሆን ይችላል። ስጋህን በዛ ካደከምከው በኋላ ምግብ አምጣ ይልሃል፣ ትበላለህ፣ ይዳብራል ሰውነትህ። ከዛ ያ ደግሞ የዝሙት ፍላጎት ያመጣል። ሰይጣንም የዝሙት ፍላጎት ያመጣል። ሁለቱ ተደመሩብህ። ሁለቱ ሲደመርብህ ደግሞ ሌላ ነገር ውስጥ ነው የምትገባው። ስለዚህ ስግደት ሁለት መፍትሄ አለው። አንደኛ ላይ ያለውን ሰይጣን በደንብ አድርጎ ነው የሚቀጠቅጠው። ለማን ስለምትሰግድ? ለእግዚአብሔር፣ ለአብ፣ ለወልድ፣ ለመንፈስ ቅዱስ፣ ለመለኮት ስለምትሰግድ ወይም ደግሞ መላእክቶችንም እርዱኝ ስትላቸው ለእነሱ እርዳታ ስለምትሰግድ ማለት ነው። በደንብ አድርጎ ነው የሚገራልሽ። ሰይጣንን በደንብ አድርጎ ይቀጠቅጠዋል። ሁለተኛ ደግሞ ለእግዚአብሔር ለራሱ ለክብሩ በምትሰግድበት ሰዓት በኃይሉ ያጥረሃል፣ በብርሃን ይከብሃል፣ በጠባቂ መላእክቶች ይከብህና ስሜትህ፣ ሐሳብህ፣ ሁሉ ነገር በሙሉ ምን ይሆናል? በጎውን ነገር ታስባለህ። ይሄን ነገር ማሰብ አትፈልግም፣ አትችልም። ስጋህ በጣም እየደከመ እየከሳ ማለት አይደለም፣ እየደከመ ሲመጣ ይሄኛውን የማሰብ አቅምህ በጣም እየቀነሰ ይመጣል። ለዚህ ነው ከምንጾምበት ይልቅ ማነው ከምንበላበት ቀን ይልቅ የምንጾምበት ቀን የበዛው። 210 ነው 215 ቀን ነው ጾሙ ከ365 ውስጥ። አብዛኛውን አባቶቻችን በዝሙት እንዳንፈተን ያመጡልን ዘዴ ነበረ። ግልጽ ነው ከኔ ጋር? ግልጽ ነው። ቅዱሳን አባቶቻችን የሚሰግዱት አንድ ለእግዚአብሔር ነው፣ በረከቱ እንዲያድርባቸው በዙሪያው ብርሃን እንዲከባቸውና በእግዚአብሔር ጥበቃ ውስጥ እንዲሆኑ ነው። ቀጥሎ ደግሞ ሰይጣን ደግሞ ከአንተም እንዲርቅም ጭምር ነው የምትሰግደው ማለት ነው። ስለዚህ ብትችል ይሄ ስግደት የሚባለው ነገር ላይ ጎረምሳ ስለሆንክ እንደ ድምፅ ስሰማ ከ19 እስከ 25 እስከ 30 ትሆናለህ። 29 እንደዚህ አይነት ልጅ ከሆንክ ደግሞ ጎረምሳ ከሆንክ ደግሞ ያው ጠንከር አድርገህ ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ ብለህ ስገድ። ይሄን ነገር ማስወገድ የምትችለው በዚህ ብቻ ነው። ሌላ መፍትሄ ውስጥ እንዳትገባ። ተራጋቢ ሂድ ወይ ደግሞ ሌሎች እንደዚህ ግለ ወሲብን ለማቆም ይሄ ትኩረትን የሚስቡ ነገር መቼም አላረገም። እንደዛ እምልህ አንዳንድ ሰዎች አሁን ካልሰገድክ እኮ ትምህርታችን ላይም ትንሽ ሰነፍ ነህ ማለት ነው። ብዙም አታዳምጥም ማለት ነው አይደል? አሁን አላዳምጥም። በፊት በደንብ ሰምቻለሁ። ለምንድን ነው ማለትም ያው ለመዳን ከበቂ በላይ እውቀት አለኝ ብዬ አስባለሁ። ግን ከስንፍና ጋር ማውጣት አልችልም። ለምን አልዳንክም? ሰነፍ ነኝ ማለት ነው። ታካች የሚባሉ ሰዎች አሉ፣ እያወቁ የሚያጠፉ እንደ ደብተራ ያሉ እንደ ሰነፍ አገልጋይ፣ ዲያቆን፣ ሰንበት ተማሪ፣ ሰባኪ፣ ዘማሪ ምናምን እንደሚባሉት እያወቁ እንደሚስቱ ሰዎች ታካች ይባላል እነዚህ። ስለዚህ አንተ እያወቅከው የምትስት ከሆነ አንደኛ ትልቁ ኃጢአትህ ከ62 ኃጢአቶች ውስጥ አንዱ እግዚአብሔርን
መናቅ፣ ይቅርታ ለምናገረው እግዚአብሔርን መናቅ፣ ምንም አያደርግም እሱ ፍቅር ነው፣ እሱ ምህረት አምላክ ነው፣ እሱ ቸር ነው እያሉ በኃጢአት ላይ ኃጢአትን መጨመር ትንሽ አንተ ጋር አለች ማለት ነው። እቺ ነገር ትንሽ አጥቅታለች ማለት ነው። ኃይሉን ቢያሳይህ እንደ ዲክታተርና እንደ አምባገነን ንጉስ የሆነ ነገሩን ቢያሳይህ ግን ምናልባት ያ ደግሞ በግድ ነው የተንበረከከው ማለት ነው። እግሩ ስር አይሆንም። ፈቅደ ወደ ስትንበረከክ እግዚአብሔርም ደስ ይለዋል፣ አንተ መንፈስ ይረካል፣ ጠላት ዲያብሎስም ካንተ ይርቃል። ወደ ስትንበረከክ በግድ ከሆነ ግን በግድ ምን መሰለህ በሽታ ሲመጣ፣ በግድ ምን መሰለህ እጅህ ያለውን ገንዘብ ሲቀማ፣ ጤና ስታጣ፣ እንደገና ደግሞ በዙሪያ ያሉ ሰዎች ሲርቁ፣ ተስፋ ስታጣ፣ አለኝ የምትለው ስታጣ በሙሉ አሁን ያለኝ ተስፋ እግዚአብሔር ነው ትላለህ። ይሄ በግድ እንደማንበርከክም ነው። ግን እግዚአብሔር ይሄንንም አይፈልገውም። ተው እጅና እግር እያለ ስገድ፣ ተው ጤነኛ እየሆንክ ስገድ፣ ይኸው ስንት ሰባኪ ስንት ሰው ልኬልሃለሁ እያለ እግዚአብሔር ይነግርሃል። አልሰማ ስትለው ምን ያደርጋል መሰለህ? አትሰማም። ልጅ አባት ልጁን እንደሚቀጣ እንካ ቅመስ ይልና የሆነ ነገር ነው ይወስድብሃል። ደንብረህ ትመጣለህ። ሲሰጥ ደግሞ ተመልሰህ ትርቃለህ። ሰው ባህሪው እንደዚህ ነው። ስለዚህ ዋጋ ሳትከፍል የሆነ ነገር ሳታጣ ቶሎ ብለህ ወደ ስግደት ብትመጣ መልካም ነው ብዬ አስባለሁ። ሌላው ከፍያለሁ ዋጋዎችን መምሬ ይቅርታ ግን አቋረጥኩ። ንገረኝ። ከፍያለሁ ማለትም ልክ ካቆምኩ በኋላ 2 ሰርጀሪ ተሰርቻለሁ። ካቆምኩ በኋላ ማለትም ለእኔ ላይፍ በጣም ስትራግል ነው። ጸሎት እያደረኩ በነበረበትም ሰዓት ከባድ ነው፣ ትንሽ ከባድ ነው። ግን ያው በጎንም በኩል በሆነ ሰዓት የሚሰጠኛን በምሰራበት ግን አላገኘም። ትንሽ ከባድ ነው ግን እሱ ማለትም ጊዜ የሚፈተው ነገር ነው። ማለትም በዚህ እንትን ማድረግ አልችልም። ግን አሁን እንትን ምለው እንትን ያለው ይሄ ለነገሮች ግድ የሌለው ሰው የለም። በቃ እየሞትኩ እንደሆነ እያወቅኩ ራሴን አሳልፌ እሰጣለሁ ለሞት። ይሄ ራስን አሳልፎ እንደመስጠት አለ አይደለ? በጣም ግድ የለሽ የሆነ ሰው አሁን በፊት እንደዚህ አልነበርኩ። በጣም ጠንቃቃ ነኝ ለሁሉ ነገር፣ በጣም ለሁሉ ነገር ዋጋ እሰጣለሁ። አሁን ግን ከሆነ ሰዓት በኋላ አላውቅም እየደከመኝ መጣ። ማለትም ስራ ላይ ብዙ ለፋው ደከምኩ ምናምን ነገሮች እንትን አለ ሲሉ ከዛ በኋላ የሆነ ይሄ ውስጤ እየደከመ ሲመጣ ለነገሮች ግድ የሌለኝ ማለትም ምንም ነገር ማለት አሁን በሞት እኔ የማይደንቀኝ አይነት ሰው ነኝ። አላውቅም ለምን እንደዚህ እንደማስብ አላውቅም። ትክክል እንዳልሆንኩ አውቃለሁ። ግን ይሄ ነገር እኔ ጋር አለ። በቃ በጣም ግድ የሌለው ነገር። እንግዲህ እንደዚህ አይነት ነገሮች ከሁለት ነገር ነው የሚመጡት። አንደኛ ተስፋ መቁረጥ ወይም ደግሞ የሆነ ተስፋ ያደረከው ነገር ሲጠፋ ሲበላሽ ኤክስፔክት ያደረካቸው በትምህርትም ሊሆን ይችላል፣ በቤተሰብ ጉዳይ ወይ ደግሞ በአንዳንድ ጉዳዮች ላይ በጣም ተስፋ ያደረከው ነገር ስታጣው ትናደዳለህ። እግዚአብሔር ለምንድን ነው ይህን ማያሳካልኝ ትላለህ። ስለተስለም ካልደረሰልህ ጠይቀህም ጸልየህም መልስ ስታጣ በእግዚአብሔር ላይ ተስፋ ትቆርጣለህ። ስለዚህ ነው ማቋረጥ ከእግዚአብሔር መራቅ የሚመጣው። እርግጠኛ ነኝ የሰማኝ ነው። አዎ እየሰማሁ ነው። አለ እንዳላቋረጠ ከብዬ ነው እንጂ አለ ማለትም እኔ በምሰራበት ቦታ ቢያንስ ወደ 7 ዓመት ምናምን ለፍቻለሁ። ነገሮች ግን እንደምፈልገው አይደለም። ብሳ ጥሩ ነገር ማግኘት ትችላለሁ። ማለትም ከብዙ ሰው የተሻለ እውቀት አለኝ ብዬ አስባለሁ፣ ሙያም አለኝ ብዬ አስባለሁ። ግን ኦልሞስት ለ7 ዓመት በ0-0 ሰርቻለሁ አለምንም ነገር ማለት ነው። እሱ በጣም ይሰማኛል። በጣም ማለትም የሆነ ከጓደኞችም ስታንስ ከኋላ መጥቶ ዝም ብሎ በትንሽ ነገር ከአንተ የተሻለ ሲሆን ሰው ማለትም ለሰው ክፉ አላደርግም፣ ስለ ሰው ማወቅም አልፈልግም። እመክራለሁ፣ አደርጋለሁ፣ ያለኝን እውቀት ምናምን አካፍላለሁ። ማለትም ጥሩ ነገር አደርጋለሁ፣ መጥፎ ነገር ላደርግ እችላለሁ፣ ግን አደርጋለሁ ብዬ አላስብም። ይህን አይነት ህይወት አሳልፌያለሁ። አሁንም የሆነ ትንሽ የዛን መስመር የለፋውበትን መስመር እንደማግኘት እያልኩ ነው፣ ግን ኤክስፔክት እንደማደርገው አይደለም። አሁንም ገና አልገባውም፣ መስመር ውስጥ አልገባውም። ይሄ 8 ዓመት 9 ዓመት የለፋውበት ውስጥ ገና አልገባውም። በ0-0 ነው እየሰራሁ ያለሁት። ይሄ አለ። አሁን በአንተ ውስጥ የተከናወኑ ነገሮች አሉ። ለምሳሌ 29 ከሆነ ቢያንስ እንኳ ከ15 ዓመት እድሜ ጀምረ እስካሁን ድረስ ራስን በደንብ ካወቅበት ጊዜ ጀምሮ እንበለው እንደው ዓመት እድሜ እንስጠውና ብዬ ነው። በእነዚህ 15 ዓመታቶች ውስጥ በአንተ ውስጥ የተከናወኑ የአንተን ፈቃድ የሆኑ የቤተሰብን ፈቃድ የሆኑ የእግዚአብሔር ፈቃድም ይሆን የጠላት ዲያብሎስን ፈቃድ ይሆን በአንተ ላይ እየተፈራረቀን ያደግከው እና ፈቃድህን በትክክል ታውቀዋለህ? ፍላጎትህን ታውቀዋለህ? ምንድን ነው ፍላጎትህ? አንተ መንፈሳዊ መሆን ትፈልጋለህ? መንፈሳዊ መሆን ፍላጎት አለ? በደንብ እፈልጋለሁ። ከእኔ አልፎ አሁን እንዴት ልንገርህ፣ አሁን ቅን ሰው ካገኘሁ፣ አሁን እግዚአብሔር የሚፈልግ ሰው ካገኘሁ
በደንብ እኔ ጊዜን ሰጥቼ ጉልበቴን ገንዘቤንም አውጥቼ ምናምን ነገር የእናንተን ትምህርት በደንብ አስተምረዋለሁ። በደንብ ማለት ነው ጥግ ድረስ ማለትም ከእኔም አልፎ ሰው እንደዚህ እንዲሆን በጣም ስለምፈልግ ነው። ደካማ ጎንህን አንስተህ እኔ እንደዚህ ሆኜ ነበረ ባትልም ልክ ያንተን ደካማ ጎንህን እንዳንድ ማስተማሪያ አድርገህ የሆኑ ሰዎችን የመከርካቸው ሰዎች የሉ? እንደዚህ አሁን ስለ ግል ወሲብ እንደዚህ አውርቼ አላውቅም። ለመጀመሪያ ጊዜ ነው እንደዚህ ብዬ ማወራው። ግን ሰነፍ እንደሆንኩ ነግራቸዋለሁ። ግን የተሻለው መንገድና በዚህኛው በኩል ቢሄዱ ትርፋማ እንደሚሆኑ፣ ከባድ እንደሆነ ግን ዋጋ ቢያስከፍላቸውም ጥሩ ነገር በህይወታቸው እንደሚያገኙ፣ የውስጥ ሰላም እንደሚያገኙ በደንብ ነግራቸዋለሁ። ብትችል ማለት ነው በዙሪያ ያሉትን ጓደኞችህን ቼክ አድርግ። ማለት የት እንሂድ እስኪ ወጣ እንበል እንደዚህ እናድርግ ብሎ የሚሉህን ጓደኞችህን ባህሪያቸውን እየው፣ ውሎህን እየው። መንፈሳዊ ጓደኛ ለመያዝ ሞክር። መንፈሳዊ ጓደኛ ማለት አንተ ከምታውቀው ትንሽ ሻል ያለ የምትሰማው፣ የምትወያዩ ብቻ ሳይሆን የምትሰማው ሰው የሆነ ሰው የት ነው ያለሁ ና እስቲ ምናምን ብሎ የሚጠራ ሰው ጋር ብትሄድ፣ አንተ እሺ ብለህ የምትሄድለት ሰው። የምትመክራቸው ሰዎች ዙሪያ ከሆንክ ያለው ራስህን የምታይበት መንገድ ይለያል ማለት ነው። ስለዚህ ቢያንስ የሚቆጣ የሆነ አቅጣጫ የሚያሳይህ ሰው ጋር ብትውል፣ ቀጥሎ ደግሞ እንዳልኩ የስግደቱ እንዳለ ሆኖ የቅዱሳንን ታሪክ ብታዳምጥ፣ የገድሉን፣ ስንክሳሩን እንደዚህ ነገሮችን ብትሰማ፣ ከአባቶች ብትማር በጣም ብዙ ነገር ትማራለህ። በእውነት ስጋ ፍትወታቸውን ለማስወገድ ከአጋንንት ለመራቅ ከተለያዩ መጥፎ ነገሮች ለመራቅ አባቶቻችን የማያደርጉት ጥረት የለም። በጣም ብዙ ይከፍላሉ በነፍሳቸው። ቅድም ስናገር ሰምተህ ከሆነ ማለት ልጅቷን ስነግራት ሰምተህ ከሆነ ከዝሙት ለመራቅ ወይም ከመጥፎ ነገር ለመራቅ እግሩን እስከ ማቃጠል ድረስ የደረሰ አባት ነው እንግዲህ። ስለዚህ ስለዚህ በተቻለ መጠን አንተ ጋር ያለውን ፍላጎት ወቀውና ምንድነው የምፈልገው? እውነት እግዚአብሔር ሲናገር ማልሰማው ፍላጎቶች የምን ስለሆኑ ነው? እኔ እንደምፈልገው ስለማያዋራኝ ነው ብለህ ማሰብ አለብህ። ይህንን እንዲህ ብዬ መናገር አልችልም። ውስጤ ትክክል አይደለም ማለትም አሁን ሰው በኖርማል በትክክል ሲሆን ጊዜ ሰጥቶ አስበው ነው ነገሮችን የሚወስነው አይደለም። አሁን እኔ የሆነ ማውቀው ነገር አለ። መንፈሳዊ ከፈለግኩ በቃ ዛሬ ነው። ይሄ እንትን ዲፕ የሆነ ነገር የለኝም። የሆነ ስራ መስራት ካለብኝ አሁን ነው መወስነው ወይ አሁን ነው ማፈርሰው። ይሄ እንዴት ነው? ይሄ አስበበት ከልብ ተዘጋጅተበት ለዛ ነገር ረገጥ ያለ ውሳኔ የሚሰጠው ነገር አለ አይደለም። እንደዛ ጊዜ ሲሰጠው እዛ ነገር ለመግባትም ጊዜ ትፈጃለህ፣ ለመውጣትም ጊዜ ትፈጃለህ አይደለም። ቀለል ስገባ ግን ስገባም ቀላል ነው፣ ስትወጣም ይሄ እንደዛ አይነት ባህሪ ያለኝ ይመስለኛል። አሁን ራሴን ስታዘበው ማለት ነው። ነገሮችን በቃ በጣም አቀላለሁ፣ በጣም ከሚገባው በላይ። እስቲ እንግዲህ በውስጥ በኩል ያለው ግን አሁን በአደባባይ በግልጽ ልታወራልኝ ያልቻልክባቸው ነገሮች ይኖራሉ ስለማስብ ነው በውስጥ በኩል ማውራ መፍትሄ እንዲኖረው የበለጠ እንዲኖረው። ከዛ ውጭ ግን አሁን ካነሳህልኝ ርዕሶች ተነስቼ ግን ልልህ የምችለው ምንድን ነው፣ ሰግጄ አላቅም ያልከውን ነገር ስግደት በደንብ አድርገህ በጾም በደንብ አድርገህ ስጋህን ቅጣው። ስፖርት የምትለው ነገር አጥሚት ለጉንፋን በዛውም ለሆድ እንደሚባለው ስፖርቱ ስግደት ይሁን። በቃ ሰይጣን ላይ ተለማመድበት። ስፖርት እንዴት መሰለህ ማለት ከልጅነት የጀምረው ነው። ችግር የለውም። ስፖርት የሚለውን ሀሳብ ስላነሳህ ነው እንጂ እንደ ምሳሌ አነሳሁት እንጂ ከዚህ በኋላ ስፖርትህ መሆን ያለበት ስግደት ነው ማለት ነው። እኔ ያንተ በአጠቃላይ መጠቀሚያ መሳሪያዎችህ መንፈሳዊ የጦር ዕቃ መሆን አለባቸው። ከዚህ በኋላ ሰይጣን ወየውልህ መጣውልህ በቃ የፈለገ ስጋዬን ብታንገላታውም አሁን ግን የሆነ የገባኝ ነገር አለ ብለህ ያ የገባህን ነገር በተግባር ልትጀምረው እንደሆነ ድሮም ገብተዋል፣ ግን አሁን ተግባር ልትጨምርበት እንደሆነ ለአይምሮህ እየነገርከው እያሳመንከው ስትመጣ የሆነ ነገር እየለቀቀህ ይመጣል። ለምን ያ የሆነ ነገር ያልኩህ መቼም ጠላት ነው፣ ግን ያውቃል እቅድህን፣ ዓላማህን፣ ስሜትህን፣ ሁሉ ነገርህን፣ ፕሮግራምህን ያውቃል። ሰይጣን ከፊት መቅደም በጣም ይችልበታል። በዙሪያ ያሉ ሰዎችን በሙሉ በማነሳሳት ሊፈትንህ ይችላል። ገባህ አይደለ? ለምሳሌ ታኅሳስ 25 በዓሉ የሚከበር አባታችን ዮሐንስ ከማ የሚባል አባት አለ። ዮሐንስ ከማ የሰማኸኝ ነው ወንድሜ? አዎ የሰማሁ ነው። ዮሐንስ ከማ ይባላል እና ይሄ ጻድቅ አባት ከሚስቱ ጋራ በአልጋ ላይ ሆነው በድንግልና ኖሯል። ይሄን ታምናለህ?
አምናለሁ። የምታምን ከሆነ ይቻላል ማለት ነው። አላምንም ካልክ ግን አይቻልም። አሁን ይሄን አድርጓል ከተባልክ ማን ጠብቆት ነው? ትናንትና እንኳን ያነበኩት ዲሜጥሮስ ቅዱስ ዲሜጥሮስ ከሚስቱ ጋር 45 ዓመት ሙሉ 48 ነው 45 ዓመት ሙሉ ከሚስቱ ጋር ተኝቶ በድንግልና ነው ያለው፣ በንጽህና ነው ያለው። ምንድነው ምክንያቱ ሲባል የስጋ ፍላጎታቸው እንዳይፈትናቸው፣ ዲያብሎስን መጥቶ እንዳይፈትናቸው ቅዱስ ሚካኤል በክንፉ መጥቶ ይከልላቸው ነበረ። ፍትወታቸውን በዛው ያርቀው ነበር። ለዚህ ነው ቅድም ስግደትህ አንድ ሰይጣንን ያባርራል፣ ሁለተኛ ደግሞ የእግዚአብሔር ኃይል ይጠብቅህና ሐሳቡ እንዳታስበው ያደርግሃል። ዮሐንስ ወንጌላዊ ጌታችን ኢየሱስ ክርስቶስ ይለብሰው የነበረውን መጎናጸፊያ ከላይ የሚለብሰውን ማለት ነው ለብሶት ይላሉ አባቶቻችን፣ ለብሶት ሐዋርያት ጋር ሄድና ያምርብኛል እስቲ እዩት እንዴት ነው ቆንጆ ነው እያለ ያሳያቸው ነበር ይላሉ። የጌታን ልብስ ለብሶ መጎናጸፊያውን ማለት ነው ከላይ ያለውን እኛ ጃኬት ኮት እንደምንለው ጋቢ እንደምንለው ማለት ነው። ከዛ ምን ይላሉ አባቶች? የስጋ ፍትወቱና የስጋ ፈቃዱ ጠፋለት፣ ድንግል ሆኖ የኖረው ለዚህ ነው። ይሄንን ስሜቱን የጌታ ኃይል አጠፋለት ይላሉ። ስለዚህ በሰገድክ በጾምክ በጸለይክ ቁጥር ያለ ሰዓቱ ያለ ፕሮግራም የሚመጣብህን ፍትወት እሱን መቆጣጠር ትችላለህ ማለት ነው። ዮሐንስ በነጋችን ላይ ከሚስቱ ጋር ተኝቶ ድንግል ሆነው ብቻ ለሚኖሩት በትዳራቸው ላይ ሚስቱ ከዛ ወጣ ፈዋሽ ነው የሆነችው፣ ብዙዎችን በሽተኞችን አዳነች። የሚገርመው ነገር ከዚህ አይነት ህይወት ወጣ ወደ ገዳም ገብታ በጣም ብዙ መናኒ ሴቶችን በጣም ብዙ እህቶችንና ወንድሞችን አዳነቻቸው፣ ፈወሰቻቸው ነው የሚለው ታኅሳስ 25 ላይ ስንክሳር ላይ ገብተህ ስታነበው። እንዴት በዚህ ልክ ሊሆን ይችላል ሲባል የስጋ ፈቃዳቸውን በሙሉ ለጾም ጸሎት፣ ለስግደት በዛች በተዘጋጅ ክፍል ውስጥ ትዳራቸው ገዳማቸው ነበረ፣ በዓታቸው ነበረ ማለት ነው። እንደዚህ አድርገው ስለሚሰግዱ በቃ ጭራሽ እንዲያውም ከሱ ብሳ ሚስቱ ብዙ አጋንንትን ታወጣ ነበር ይላል። ከሱ ብሳ ዮሐንስ ጻድቅና ቅዱስ ነው እንግዲህ የታወቀ ነው፣ ማንም አባቶች ያውቁታል። ሚስቱ ደግሞ እጅግ የባሰች ሌላ ቅድስትና ጻድቅ ትሆነች ነውና ስጋን መቀደስ ይቻላል አይደለም። እኛ አሁን ሰይጣንን ለማባረር ከሚለው ነው የምናየው። ግን ስጋ በራሱ በአየር ላይ የሚንሳፈፈው ስጋ በራሱ የሚበረው ክንፍ አውጥቶ እንደና አቡነ ተክለ ሃይማኖት እንደ ሌሎችም አባቶች የሚበረው እኮ በቅድስናና በንጽህና እኮ ስለተኖረ ነው። ይቻላል የሚለው ሐሳብ በአንተ ውስጥ እንዴት ነው የሚታየው? እኔ አልችልም ስትል እግዚአብሔርን ምን እያረከው ነው? አትችልም፣ እኔን መቀየር አልቻልክም እያልከው ነው። እኔ የቻልኩትን እያረኩ ነው፣ አንተስ ምን አረክ ይልሃል ደግሞ እግዚአብሔር። ይሄ ነው ትልቁ ነገር። እሺ እኔ ይሄን ያክል ትምህርት እንድታዳምጥ የምትሰግድበት ቦታ የምትጸልይበት ቦታ በዙሪያ ያሉ ሰዎች እንዲረዱህ እያረኩ ነው፣ አንተ ምን አረክ እያለ ነው። ስለዚህ ከአሁን ሰዓት ጀምሮ ስገድ። ትልቁ ኃይል ስግደት ነው። እሺ ስትሰግድ ደግሞ ለአብ እሰግዳለሁ፣ ለወልድ እሰግዳለሁ፣ ለመንፈስ ቅዱስ እሰግዳለሁ። ምስጋና ለአብ፣ ምስጋና ለወልድ፣ በቃ እሱን በተደጋጋሚ በተለይ ኤልሻዳይ፣ አዶናይ፣ ጸባዖት፣ ኢየሱስ ክርስቶስ፣ መድኃኔዓለም፣ አማኑኤል፣ እንደገና ደግሞ ቅዱስ ኤልማስ፣ እነዚህ የእግዚአብሔር ስሞች አልመክኑን ምናምን የሚባሉ ስሞች ላይ 7 እያደረግ ስሞቹን እየጠራ እግዚአብሔር ሆይ እባክህን አድነኝ ከዚህ ነገር፣ ጠላቴ ዲያብሎስ ሆይ አስሬሃለሁ እያልክ የምትሰግድ ከሆነ በጣም ብዙ ነገር ነው የሚስተካከለው። በጣም በርታ። እግዚአብሔር ካንተ ጋር ነው።